ሰላም እንዴት ናችሁ? እግዚአብሔር ጸጋ እግዚአብሔር ሰላም ዛሬም ይብዛላችሁ። እግዚአብሔር አምላክ የተመሰገነ ይሁን። ዛሬም ከከበረው ከተወደደው እግዚአብሔር ቃል ከዮሐንስ ወንጌል ምዕራፍ 6 ላይ ከቁጥር 66 ጀምሮ ያለውን ሐሳብ እንመለከታለን። በዚህ ስፍራ ላይ ጌታችን ኢየሱስ ክርስቶስ ስጋውን ስለመብላት ደሙን ስለመጠጣት ስለዛ ነገር ይነግራቸዋልና ከዘላለም ሕይወት ጋር ደግሞ የተያያዘ ነገር አድርጎ ነው የሚነግራቸውና የዋና ነገር ነው። ነገር ግን ይህንን በሰሙ ሰዓት ብዙዎቹ የሚያስጨንቅ ንግግር ነው። ያው ድሮም ይፈልጉት የነበረው በዙሪያው የተሰበሰቡት አብዛኞቹ ስለሚደረገው ተአምራት ስለሚሆነው ነገር ነው እንጂ የእግዚአብሔር ቃል ገብቷቸው ግድ ብሏቸው አይደለም ብዙዎችና ይሄም ጋር ልክ እንደዛ በተናገረ ሰዓት ምን ይላል? ከዚህ በኋላ ከደቀ መዛሙርቱ ብዙዎች ወደ ኋላ ተመለሱ፣ ከዚያም ወዲህ አልተከተሉትም ይላል። የእግዚአብሔር ቃል እንቅፋት ሲሆንባቸው እንመለከታለን። ጌታ ኢየሱስ ክርስቶስ ለመጥምቁ ዮሐንስ ይመጣል ያልከው አንተ ነህ ባለው ሰዓት እንኳን በእኔ የማይሰናከል ብፁዕ ነው ብሎ ነበር። በቃሌም የማይሰናከል ደግሞ ይላል ይሄ እዚህ ጋር። ስለዚህ ምንድነው ብዙዎች ወደ ኋላ ተመለሱ ከዛ በኋላ አልተከተሉትም ይላል። ነገር ግን ቀጥሎ ያለውን የፈለኩትና ቁጥር 67 ላይ ኢየሱስም 12ቱን እናንተ ደግሞ መሄድ ትፈልጋላችሁ አላቸው። ያው በመለማመጥ አይደለም ጌታ ሰዎች እንዲከተሉት የሚፈልገው ወይም ቁልልጭ በማለት አይደለም። ሰዎች ገብቷቸው አውቀው እንዲከተሉት ስለሆነ የሚፈልገው እነዚህ 12ቱ እንግዲህ ብዙ ርቀት ከእርሱ ጋር መጥተዋልና እዚህ ጋር ግን ምንድነው ያላቸው? እናንተስ ልትሄዱ ትወዳላችሁ? ልትሄዱ ትፈልጋላችሁ አላቸው። የዚህ ሰዓት ጴጥሮስ የመለሰው መልስ ምንድነው? ስምዖን ጴጥሮስም እንዲህ ሲል መለሰ፣ ጌታ ሆይ ወደ ማን እንሄዳለን? አንተ የዘላለም ሕይወት ቃል አለ። አንተ አንድያ እግዚአብሔር ቅዱስ እንደሆንክ አምነናል አውቀናልም አለ። እግዚአብሔር ይመስገን። ጴጥሮስ አሁን ምንድነው ያለው? እናንተስ ልትሄዱ ትወዳላችሁ ወይ ተብሎ ለተቀረበው ጥያቄ ወደ ማን እንሄዳለን ማለት ኢየሱስ ክርስቶስን ከገባው ሰው በምንም ተአምር ሌላ አማራጭ ሊኖረው አይችልም። በምንም ተአምር አቻ ሊሆን አይደለም ምርጫ ውስጥ ሊገባ እንኳን የሚችል ነገር አይኖርም። በትክክል እግዚአብሔር ቃል ከደረሰን በትክክል ጌታ ከገባን በእርግጠኝነት ከምንም ነገር ጋር አሁን አንዳንድ ጊዜ ሰዎች ኢየሱስ እናውቀዋለን ብለው ግን ከኢየሱስ ክርስቶስ ጋር አቻም ያደርጉት አንዳንዶች እንደውም የሚበልጥባቸው ነገር አለ። ከኢየሱስ ክርስቶስ የሚበልጥባቸው ወይ ደግሞ ከኢየሱስ ክርስቶስ ጋር ሊያጠጋጉት የሚፈልጉት አቻ ሊያደርጉት የሚፈልጉት አለ። ብዙ አይተናል፣ በዙሪያችንም አለ። ነገር ግን በትክክል ክርስቶስ ከገባው ሰው በትክክል እግዚአብሔር ቃል ከገባው ሰው በትክክል መንፈስ ቅዱስ ከሱ ጋር ከሆነ አንድ ሰው ወደ ማን እንሄዳለን? ምክንያቱም የለም ሊኖር አይችልም። ኢየሱስ ከገባችሁ ኢየሱስ ክርስቶስ ወደ ልባችሁ ከገባ ከተረዳችሁት የእግዚአብሔር ቃል በትክክል እናንተ ጋር ከደረሰ በፍጹም ለምርጫም ለውድድርም የሚቀርብ ጌታ አይደለም። እግዚአብሔር ይመስገን። ስለዚህ ጴጥሮስ ሆናል ወደ ማን እንሄዳለን? የለም እኮ ካንተ ውጪ የለም። ከዛ በኋላ ደግሞ ምንድነው ያለው? ከጌታ ጋር የሆነበትን ምክንያት መቼም ሰዎች በብዙ ምክንያት ጌታን ይከተላሉ። በብዙ ምክንያት በቤተ ክርስቲያን ውስጥ ይኖራሉ ሰዎች። እዚህ ጋር ግን ጴጥሮስ ምንድነው ያለው? ወደ ማን እንሄዳለን አለ። አንተ የዘላለም የሕይወት ቃል አለህ ነው ያለው። አንተን እንድንመርጥ ያደረገ ካንተ ጋር እንድንቆይ ያደረገ ሌላ ነገር አይደለም። ቃል አለ፣ የዘላለም ሕይወት ቃል አለ። የተስፋ ቃል አይደለም ያለው። አሁን ብዙዎች በቤተክርስቲያን ውስጥ ለምንድን ነው የሚኖሩት ሲባል ስለ ተስፋ ቃላቸው ሊሆን ይችላል። ጌታ እንዲያረግልሃል ብሎኛል፣ እንደዚህ ብሎኛል የሚሉት ብዙ ነገር አለ። ከዛ የተነሳ ነው ብዙዎች ደግሞ ስመለከት ይሄ የተባለላቸው ነገር ሳይፈጸም ሲቀር ወይም ሲዘገይባቸው ደግሞ ከጌታ ጋር ያላቸው ነገር ሲበላሽ አንዳንዶቹ ከላይ እንዳነበብነው ደግሞ በቃ ቀጥሎ መከተል ሲያቀታቸው እንመለከታለን። ብዙዎቹም ደግሞ የተመለከትኩት ምንድነው የተስፋ ቃል ብለው የሚያዙት ነገር እግዚአብሔር አፍ የወጣ ነገር ሳይሆን ነቢያት ተብዬዎች ወይም ሰዎች የነገሯቸው ነገር ነው። የሰው ቅዠት ነው እንጂ እግዚአብሔር ከተናገረ በእርግጥም ይፈጽማል። በእርግጥ አንዳንድ ጊዜ ጊዜው ከኛ ጋር ላይሄድ ይችላልና በዚህ ነው ብዙዎች እነሆ በቤተክርስቲያን ውስጥ ያሉበት ምክንያት እንደዚህ የተለያየ ነው። ጴጥሮስ ግን አለ ካንተ ጋር እያኖረን ያለው አንተን እንድንከተል ያደረገን ያለው ይህ የምትሰራቸው ተአምራቶች አይደሉም።
ነገ እርሱን እኛም እንሰራለን ብለን አይደለም። ሌላም ነገር አይደለም። ስለበላን ስለጠጣን አይደለም። ምንድነው አለ? የዘላለም የሕይወት ቃል አለ አንተ ከዛ በኋላ እምነቱን ይናገራል። አምነናል፣ አውቀናል። አንተ አንድያ እግዚአብሔር ቅዱስ እንደሆንክ አምነናል፣ አውቀናል። በእምነት በእውቀት ነው መከተል። አምኛለሁ፣ አውቄያለሁ። እውነት ነው። በኋላ ላይ እምነቱም እውቀቱም ሲፈተንናል። ግን መሰረታዊው ነገር እውነት ይፈተናል። ከዛ በኋላ ደግሞ ያልፋል። አሁን ግን እዚህ ጋር ስንመለከት ምንድነው? በእውነትም አለ አንተ የሕይወት ቃል አለ፣ የዘላለም ሕይወት ቃል አለ። ወገኖች ዛሬ ራሳችሁን እንድትፈትሹ ፈልጋለሁ። ምንድነው ከጌታ ጋር ያቆያችሁ? ምንድነው በቃ ከእግዚአብሔር ጋር እንድትቀጥሉ ያደረጋችሁ ነገር ምንድነው? ምክንያቱም ያ እንድትቀጥሉ ያደረጋችሁ ነገር ጤነኛ ካልሆነ ነገ እንዳትቀጥሉ የሚያደርጋችሁም ደግሞ እርሱ ይሆናል። አዎ እግዚአብሔር ተስፋ ገብቶልናል። ግን ስለ ተስፋው አይደለም። የሕይወት ቃል አሁን ነው። ተስፋ ነገ ነው። የሕይወት ቃል ግን ለአሁን ነው። ይሄ የዘላለም ሕይወት ቃል ለአሁንም ለዘላለምም ነው። አንደኛ ዮሐንስ ላይ ዮሐንስ ከነሱ ጋር ህብረት እንዲያደርጉ ሲነግራቸው ምንድነው ያለው? ስለ ሕይወት ቃል ነው ያለው። ከመጀመሪያ የነበረውን የሰማነውን አይኖቻችን ያየነውን የተመለከትነውንና እጆቻችን የዳሰሱትን እንናገራለን። ስለ ሕይወት ቃል አሁን ሕይወት ተገለጠ፣ እኛም አይተንማል እንመሰክርማለን። ከአብ ዘንድ የነበረውን ለእኛም የተገለጠልንን የዘላለም ሕይወት እንነግራችኋለን። ይሄ የሕይወት ቃል ነው። እንደገና ደግሞ የዘላለም ሕይወት ነው። የዘላለም ሕይወት ነው። እናንተ ከኛ ጋር ህብረት እንዲኖራችሁ ያየነውንና የሰማነውን እንነግራችኋለን። ህብረታችንም ከአብ ከልጁም ከኢየሱስ ክርስቶስ ጋር ነው። ደስታችሁ ፍጹም ይሆን ዘንድ ይህን እንጽፍላችኋለን። ጴጥሮስ እያወራ ያለው ስለ ክርስቶስ ነው። እዚህ ጋር ደግሞ የዘላለም ሕይወት ቃል ራሱ የሕይወት ቃል ነው ኢየሱስ። በቃ ሌላ ነገር ላንፈልግ፣ ሌላ ነገር ምርጫ ውስጥ ላናስገባ፣ ይሄ ኢየሱስ ክርስቶስ ራሱ ሕይወት ነው፣ የሕይወት ቃል ነው። እንደገና ደግሞ የሕይወት ቃል አለ። ስለዚህ ዛሬ ከእግዚአብሔር ጋር የሚያኖረን ነገር ይሄ ሊሆን ይገባል። እንግዲህ አስተውሉ። በትክክል የእግዚአብሔር ቃል እያኖራችሁ መሆኑን ደግሞ አንዱ የምታውቁት ነገር ምንድነው? ይሄ የሕይወት ቃል እናንተ ውስጥ ሲኖር ነው የሚያኖራችሁ። ዮሐንስ 8 ላይ ምንድነው ያለው? ኢየሱስም ያመኑትን አይሁድ እናንተ በቃሌ ብትኖሩ በእውነት ደቀ መዛሙርቴ ናችሁ፣ እውነትን ታውቃላችሁ፣ እውነትም አርነት ያወጣችኋል አላቸው። ቃሎቼ በእናንተ ቢኖሩ። ስለዚህ ምንድነው? እግዚአብሔር ቃል በእኛ ሲኖር በእኔ ብትኖሩ ይላል ዮሐንስ 15:7 ላይ ቃሎቼም በእናንተ ቢኖሩ ይላል። ስለዚህ የእግዚአብሔር ቃል ሲኖርብን ነው የሚያኖረን። ስለዚህ በእግዚአብሔር ቃል መኖሪያቸው የሆነ ሰዎች ልክ አሳ በውሃ ውስጥ መኖሪያው እንደሆነ ሁሉ ከዛ ነገር ሲለይ መቀጠል መኖር እንደማይችል ሁሉ እነዚህ ሰዎችም የእግዚአብሔር ቃል ህልውናቸው ይሆናል። ህልውናችን መኖሪያችን ይሆናል። ሁሌም ፈልገዋል። በየቀኑ ሃይማኖታዊ ስርዓት ለመፈጸም አይደለም፣ ወይ ደግሞ የሆነ ግዴታ እንደደረሰበት ሰው አይደለም። ሁልጊዜም ከዚህ ቃል ጋር ተጣብቀን እንኖራለን። በቀንም በሌሊትም እናስተላስለዋለን፣ እናስበዋለን፣ እናወራዋለን፣ እንጠነቀቅለታለን። ከዚህ ነገር ከቃሉ ጋር የማይሄዱ ነገሮች ጋር ደግሞ ራሳችንን አናዛምድም። እንደ ቃሉ እንራመዳለን፣ እንደ ቃሉ እንወጣለን፣ እንገባለን። እንደ ቃሉ ያልሆኑትን ነገሮች ሁሉ አንፈልጋቸው። ይሄ ሆነ ማለት በእውነትም ከጌታ ጋር እየኖርን ያለነው በቃሉ ነው ማለት ነው። ደግሞ ተመልከቱ፣ የተስፋ ቃል የሆነ ሰዓት ሊፈጸም ይችላል። ታገባለህ የተባለ ያገባል። በቃ ያ ቃል እዛ ጋር ስራውን ጨርሷል። አሁን ግን የምናወራው የዘላለም ሕይወት ቃል ነው። እስከ ፍጻሜ ሊያደርሰን የሚችል በየትኛውም የሕይወታችን ነገር ውስጥ ተግባራዊ መሆን የሚችል የዘላለም ሕይወት ቃል ትዳር ውስጥም፣ ስራ ውስጥም፣ አገልግሎት ውስጥም፣ በሐዘን ሰዓት፣ በደስታ ሰዓት፣ በማንኛውም የሕይወታችን ሰዓት ሁሉ ልንኖርበት ሊያኖረን የሚችል ቃል ነውና ጴጥሮስ ይህንን ያለው አንተ የዘላለም ሕይወት ቃል አለ፣ ወዴት እንሄዳለን? ዛሬ ለመክራችሁ ነው የምፈልገው። እንደው ይሄ የዘላለም ሕይወት ቃል መኖሪያችን ይሁን፣ የሚያኖረን ይሁን። እግዚአብሔር የሚፈልገው እሱ ነው። አስተማማኝ የሆነውም ደግሞ እሱ ነው። አለበለዚያ ብዙዎች ቅድም እንዳልነው መከተል አቆሙ፣ ድጋሚ አልተከተሉትም። ከዛ በኋላ ብዙዎች አሁንም ሲመለሱ እያየን ነው። አብረን ጀምረን መንገድ ላይ የቀሩ ብዙ ሰዎች እናውቃለን። ለምን ስትሏቸው የሚነግሯችሁ ነገር አለ። እዛ ጋር እንዲሆነ እዚህ ጋር እንዲሆነ፣ አይ ምንም ይሁን ኢየሱስ የዘላለም የሕይወት ቃል አለው፣ እርሱ የዘላለም የሕይወት ቃል ነው ብለን እንድንከተል ወዴት እንሄዳለን? አንተን ከምንም ነገር ጋር አላወዳድርም፣ ከምንም ነገር ጋር አላስተካክልም። ቢሞላ ቢጎድል
አንተ ከማንም አትስተካከልም፣ ከመላእክት ጋር ከቅዱሳን ጋር ከማንም ጋር አትስተካከልም ብሎ መከተል የሚችል ብቻ ነው እስከ ፍጻሜ መሄድ የሚችለው። ዛሬ ወገኖቼ ይህንን እላችኋለሁ፣ እርሱ በእውነትም የዘላለም ሕይወት ቃል አለው። እርሱ የዘላለም ሕይወትም ነው ራሱ። እርሱ ጋር የሚያኖረን ይሄ ቃል ነው። ምክንያቱም ራሱን ነው። ጌታ ኢየሱስ ክርስቶስ የዘላለም ሕይወት ቃል ነው። ይሄ የዘላለም ሕይወት ቃል ከሆነ እኛም ጋር ፍላጎታችን ከእርሱ ጋር ለዘላለም እስከ ፍጻሜው መሄድ እንችላለን። በዚህ እንድንጣበቅ፣ በዚህ እንድንቀጥል፣ በዚህ የቀጠለ ፍጻሜ መድረስ ስለሚችል ማለት ነውና ይሄ ነው በልቤ ያለው። እግዚአብሔር በነገር ሁሉ ማስተዋልን ይስጠን። ተባረኩ።